ሰላም ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብ ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ኦርቶዶክሳውያን ዛሬ ሰማዕቱ ቅዱስ ጊዮርጊስ ነው። ቅዱስ ጊዮርጊስ ሁላችሁንም በያላችሁበት ይጠብቃችሁ። ሙስሊም ወገኖቼን እህት ወንድሞቼንም አላህ በያላችሁበት ይጠብቅልኝ። እኔም አለው ደህና ነኝ እግዚአብሔር ይመስገን። ቤተሰብ እንግዲህ ዛሬም ያው ሄለንን ይዤ መጥቻለሁ። እኔ ለሄለን እንግዲህ ያለኝ ነገር ታውቃላችሁ። የምር እኔ አልጠላትም። ደግሞ በምን አግኝቻት ልጥላት? የእውነት ምን አድርጋይ ልጥላት? እንዲሁም ማቃት በዩቲዩብ ነው የምታቀኝ፣ በዩቲዩብ ነው። ግን አንዳንድ በቃ ስለሷ የሚያስጨንቀኝ ነገር ካለ ወጥቼ እናገራለሁ። እሷ ትክክለኛ ህይወት እንዲኖራት ትክክል ያልሆነችውን ትክክል አይደለሽም ይሄን አስተካኪ ብዬ እናገራለሁ። ይሄን ማለት ደግሞ የጥላቻ አይደለም፣ ማርያምን ነው የምላችሁ። ይሄን ማለት ደግሞ የእሷ ነገር እንዲስተካከል ካለችበት እንደው በቃ ይሄ የልጅነት ነገር ይዟት ከሆነ ትንሽ ቆጠብ እንድትል ነው እንጂ ለሌላ አይደለምና ለሌላ እየመሰላችሁ ስለ ሄለን ወጥቼ ስናገር አንዳንድ ስድብ ጣል የምታረጉብኝ ልጆች አላችሁና እንግዲህ እኔ ዛሬም የመጣሁትኝ ያየሁትን እውነቱን ለመናገር ነው። ሲጀምር ሄለንም ጥፋተኛ ናት፣ ይሄ የአብስራም ጥፋተኛ ነው። ሄለን ጥፋቷ ምንድነው? ልዑልን አሁን የፈለገ ነገር ፕራንክ እንስራ እንኳን ብላ ብትለው ልዑል ማለት ነው ልዑል ደስ ነው የሚለው። ለምን? የእውነት አድርጎት የአብስራንና ሄለንን ለመለያየት ስለሚፈልግ ማለት ነው። ስለዚህ አንደኛ ነገር ልዑልን ከህይወቷ ማስወጣት አለባት፣ ለሌላ ጊዜዋም ማለት ነው፣ ለሌላ ህይወቷም ማለት ነው። ልዑል ከሷ ጋር እስካለ ድረስ ሄለን የተስተካከለ ህይወት ከማንም ጋር አትኖርም። እውነት ለመናገር ብዙዎቻችሁ እንዳልክ እያላችሁ ነው። ከእንዳልክ ጋር እንኳን ተመልሳ አዲስ ህይወት እንኳን ቢጀምሩ ልዑል እስካለ ድረስ ማለት ነው ከማንም ሰው ጋር ሄለን ትክክለኛ ህይወት አትኖርም። ለምን መሰላችሁ? ልዑል ስለሚፈልጋት ስለሚወዳት የሌላ ሰው እንድትሆን አይፈልግም፣ በአጠቃላይ ልዑል ማለት ነው። ስለዚህ ልዑልን ይዛ ፕራንክ ማድረጓ የአብስራን በጣም ስተት ነው። በጣም ሁላችንም አይተናል። እንደውም እኔ ያየሁት ምንድነው ነው እንደዚህ አፋን ይዛ እንደዚህ የሆነ ነገር ስታረግ ነበር፣ ግን የመሳም አይደለም። ምንድነው ይሄ ለፕራንክ የተጠቀመችው ነው። ይሄ አለ አይደለ እንዲህ ተደብቃ እየሳቀች ነገር በቃ ልክ እሱን ስታዩ እየሳቀች ፕራንክ እንደሚደረገው ማለት ነው። እሷ ፕራንክ ነው ያደረገችው። የአብስራ ግን ፕራንክ እንደሆነ አልተረዳም። ልዑል ደግሞ ፕራንክ መሆኑን ያውቃል። ግን የፈለገው በቃ ይህን ፕራንክ ተጠቅሞ ሄለንንና የአብስራ መለያየት ነው በቃ። ምክንያቱም የአብስራ ጥያቄ በሚጠይቅበት ሰዓት ማለት ነው ልዑል የተናገራቸው ቃላቶች አሉ በመካከል እና ምን አደረግን እኛ? አንተስ ቤልጎ ይዘህ አልጋ ቤት ተይዘህ አይደል እንዴ? እኛ ምን አደረገን? የበፊቱን እያነሳ ሁለቱን ሊያጣላ የተጠቀመበትን የበፊቱን እያነሳ። ስለዚህ ማለት ነው ሄለን ትክክለኛ ኑሮ እንዲኖራት ትክክለኛ ህይወት እንዲኖራት ከአብ ጋር ተስተካከለ፣ ካልተስተካከለ ደግሞ ከሌላ ሰው ጋራም እንድትኖር ከፈለገች ይሄ ልዑል የሚባለውን ከህይወቷ ማስወጣት አለባት። ይሄ ነው ትልቅ ስተቷ። በቃ ልዑል ጓደኛዋ ነው በቃ የጓደኛ ቦታ አለው። ከመሃል ተመንጥሮ መውጣት አለበት። ልዑል ካልወጣ ሄለን ትክክለኛ ኑሮ መኖር አትችልም። እውነቴን ነው የምነግራችሁ። ሌላው ደግሞ የአብስራ ጥፋት ማለት ነው። እሺ ሄለን እንደዛ አደረገች፣ ለፕራንክ ነው እያስረዳችሁ ነው። አልተረዳም። በንጋታው ሊረዳት ይችል ነበረ፣ እሱንም አልተረዳም። ግን ምንድን ያደረገው ኮተቱን ነው ከአዲስ አበባ ድረስ አርባ ምንጭ ድረስ ያመጣት ማለት ነው። ኮተቱ ማለት እቺ ልጅቷ የበፊት ህይወቷ። ግን ደግሞ ሳያቸው ልዑልና ልጅቷ በጣም የመመሳሰል ነገር አላቸው። ፊታቸው፣ ደም ግባታቸውን በደንብ ይዩት። ማርያምን አንዳንዴ ግራ ይገባኛል። እህቱ ናት፣ ለፕራንኩ ነው እንደዚህ የሚያደርጉት፣ ለድራማ ነው እያልኩ ግራ አጋባለሁ። ግን አሁንም የተሰማኝን እናገራለሁ። ልዑል እሷን ማምጣቱ ነው የአብስራ እሷን ማምጣቱ ጥፋት ነው፣ ትልቅ ጥፋት። ይሄን ያህል መስዋዕት የተከፈለለት ፍቅር፣ ይሄን ያህል በቃ አገር ጥሶ የተካሄደለት ፍቅር በአንዴ እንደዚህ የድሮን ፍቅረኛ አምጥቶ ምናምን ነገር ይሄ እኔ አልስማማበትም። የአብስራም ትልቅ ጥፋት አጥፍቶ
የአብ ስራ ትልቅ ጥፋት አጥፍቷል። ሄለንም ጥፋት አጥፍታለች። በአጠቃላይ ልዑል የሚባል ሰው በህይወቷ አያስፈልጋትም ሄለን። ልዑልን አሁን እናንተ ማለት ነው ኦዲየንስ አላችሁ ሄለንን በጣም የምትወዷት፣ እኔም ወዳታለሁ፣ ግን ህይወቷ እንዲሆን አልፈልግም። እውነቴን ነው። ህይወቷ እየጀመረችው እንዲቋረጥ እንዲሆን አይፈልግም። መጨረሻዋ ያሳዝነኛል። ለዛ ነው ወጥቼ ለምን እንደዚህ ይሆናል አይሆንም እያልኩኝ ሄለንንም በቁጣ መናገረው እንጂ እኔ የጥላቻ ነገር ኖሮብኝ አይደለም። ለምን እጠላታለሁ? የእውነቴን ነው። ግን እሷ ሰው ሲመጣ ከህይወቷ ሲመጣ እሷም በቃ ትዕግስት የላትም ምን የላትም። ወንዶች የማይፈልጉትን ነገር ሴት ልጅ ካደረገች በቃ የሴት ልጅ ህይወት ይበላሻል በአጠቃላዩ ማለት ነው። ስለዚህ ነገሯን እንዲስተካከልላት እንዳይበላሽባት የወደፊቷን በቃ ስትገባ ስትወጣ እንድትኖር ነው እንደምንፈልገው አይደለም። ተስተካክላ የሆነ ነገር ይዛ የሆነ በቃ ጥሩ ነገር ላይ ደርሳ እንድናያት ነው የምንፈልገው። ለዛ ነው እኔ ወጥቼ ሄለን እንደዚህ ቢሆን እንዲህ ነው አንቺ ጥፋተኛ ነሽ ለምን እያልኩኝ የምናገረው ከዛ እንድትመለስ ስለምፈልግ ማለት ነው። አንዳንዶቻችሁም እንደዚህ ስታይ ተወዷታላችሁ። ስለምትወዷት ብቻ ጥፋቷን መሸፈን አይደለም። አንቺ ጥፋተኛ ነሽ፣ ይሄንን አስተካኪ ሄለን። ለምን ነገሮቿ እንዲስተካከሉ ስለምንፈልግ እኮ ነው። ጥፋቷን መሸፈን የለብንም። ትክክለኛውን መናገር ነው። የአብ ስራም ጥፋት አለበት፣ ሄለንም ጥፋት አለባት። በቃ ይሄ ነው ትክክለኛው። የአብ ስራ ልጅቷን ይዞ መምጣቱ ጥፋት ነው። ሄለንም ያውም ልዑልና የአብ ስራ እንግዲህ ያላቸውን ታውቃላችሁ። እንደዚህ በቁራኛ አይን ነው የሚተያዩት። ስለዚህ ከልዑል ጋር አይደለም ከልዑል ጋር ከሌላ ወንድ ጋር እንኳን ፕራንክ የሚባለው ነገር መስራት የለባትም። ለምን ፍቅሯን ታጣለች፣ ትዳሯን ታጣለች፣ ህይወቷ ይበላሻል። ኑሮዋ እየገቡ እየወጡ ይሆንባታል። ይሄ እንዳይሆን ስተትሽ ይሄ ነው ተብላ በስነ ስርዓቱ ተነግሯት እንድትታረምና ቀጥተኛ መንገድ ህይወቷን ይዛ እንድትኖር ማድረግ ነው ያለብን እንጂ እሷ ስታጠፋ እኛ ወተን ስንናገር አንዳንዶቻችሁ ለምን ትናገራላችሁ ምናምን ብላችሁ መናገር መሳደብም የለባችሁም። እውነት ለመናገር ሐቁን ተናግረን ብትስተካከል እና አሁንም ቢሆን ጥሩ አይደለም ለሷ። እውነት ለመናገር አሁን እሺ ያብ ቀረን በል ሄደን በል እሺ ሌላ ህይወት እንኳን ብትጀምር ከዛ ሰው ጋር እያለች ሄለን ሌላ ወንድ ይዛ መታ ያንን ሰው ፕራንክ ብታደርግ ያ ሰው ከሷ ጋር ይቀጥላል? ያ ሰው ከሷ ጋር እሺ ብሎ ይቀበላል? ያደረገችውን ፕራንክ አይቀበልም። እሷም እንደዛ ያ ሰው አምጥቶ ሴት ልጅ ፕራንክ ቢያደርጋት ሄለንን ለምን እንደዛ ብላ እሪ ነው የምትለው። በዚህ መሃል መለያየት ይመጣል እና የሄለን ህይወት ምን ይሆናል? ገባች ወጣች ምኑም ሳይጨበጥ ዘመኗ ሊያልፍ ማለት ነው። ጥፋት ይዛ ስትመጣ ሄለን አጥፍተሻል ተስተካከይ፣ ይሄ ካንቺ ጋር አይሆንም ብለን መቆጣት ነው ያለብን። የእውነት በቃ ትክክለኛ ህይወት እንዲኖራት ከፈለጋችሁ ሄለንን በጣም የምትወዷት ልክ እንደኔ ወጥቼ እንደምናገር ስታጠፋ ሄለን አጥፍተሻል ተስተካከይ ማለት ነው ያለብን እንጂ ጥፋቷን ሸፍነን አይዞሽ ጎበዝ እያልን ህይወቷን እንዲበላሽ ማድረግ የለብንም። ስለዚህ የአብ ስራ አሁን ይቅርታ እየጠየቀችው ነው። ይቅርታውን ከተቀበለ ይቀበላል፣ ካልተቀበለ ይሄዳለው ካለ ይሂድ። ግን ነገ ደግሞ የሚመጣው ሰው አንደኛ ምን አይነት ሰው ነው? ሁለተኛ ነገር ደግሞ ከሱ ጋርስ ትቀጥላለች ወይ? ልዑል እያለ የልዑል ቦታ አለው የጓደኝነት፣ እንደገና ደግሞ የባል የፍቅረኛም ቦታ አለው እኮ። ሄለን ይህንን ማወቅ አለባት። ልዑል የሚባልን ሰውዬ ከህይወቷ ካላስወጣች ሄለን እውነቴን ነው የምላችሁ አሁንም ህይወቷ እንደዚህ መስቀልቀል እንዳለ ነው የሚቀጥለው። በቃ ሲጀመር የወንድና የሴት የልብ ወዳጅነት የልብ ጓደኝነት የለም። ወንድና ሴት የልብ ወዳጅ የልብ ጓደኛ ሊሆኑ አይችሉም። ምክንያቱም ከጊዜ ብዛት ከጊዜ ሂደት አንዱ ሊገለበጥ ይችላል። ወይ እሷ ትወዳለች ወይ እሱ ይወዳል። ያ ነገር ደግሞ ህይወትን ያበላሻል። ስለዚህ የጓደኛ ቦታ አለው፣ ህይወቷን አይኖርላትም። ህይወቷን የምትኖረው እሷ ናት። ይሄ ልዑል የሚባለውን የአብ ስራ መጣም ቀረም ከሄለን ህይወት ልዑል መውጣት አለበት። ልዑል ይሄን ሁሉ ጉድጓድ የሚቆፍረው ቤተሰብ ሄለንን ስለሚፈልጋት ነው፣ ሄለንን ስለሚወዳት ነው። ፕራንክ ነው ያደረገችው የዛን ሰዓት። ግን ልዑል የባለፈ ታሪክን እየዘበዘበ ጭራሽ የአብ ስራን ያናድድ